አላስረግጥም። ይህን ቃል ሁላችሁም ልትሉልኝ በእግዚአብሔር ዘንድ አሳስባቸዋለሁ። ላልምረው ላላስምረው በሉ። ላልምረው ላላስምረው ደጄን አላስረግጠው። ደጄን አላስረግጠው። እግዚአብሔርን ከፍ አድርጋችሁ አመስግኑ። እግዚአብሔር የመረጠው ነው ወደዚህ ቦታ ላይ የመጣው። ላልምረው ላላስምረው ደጄን አላስረግጠው። ደጄን የረገጠውን ሰው ኃጢአት እንኳን ቢሰራ ከልጄ ዘንድ አማልደዋለሁ ትላለች ድንግል ማርያም። ክብር ምስጋና ለእሷም። እግዚአብሔር ፈቀደላችሁ መመረጣችሁን መጠራታችሁን ታጸኑ ዘንድ ከበፊት ይልቅ አሁን ትጉ። እነሆ ብዙዎቹ ይሰበሰባሉ፣ ጥቂቶቹ ይመረጣሉ። እናንተ እኮ ናችሁ የተመረጣችሁት። አመስግኑታ እግዚአብሔር። እዚህ ቦታ ላይ እንደዚህ የመጀመሪያው ቃል ኪዳን እግዚአብሔር ያልፈቀደለት ብዙ ምዕመናን አሉ፣ ወደዚህ ቦታ ላይ አልመጡም። ግን እናንተ እግዚአብሔር ፈቀደላችሁ። ላልምረው ላላስምረው ደጄን አላስረግጠው። ደጄን የረገጠውን ሰው ኃጢአቱ እንኳን ቢሰራ ከልጄ ዘንድ አማልደዋለሁ። ይህ ብቻ አይደለም፣ ብዙ ቃል ኪዳን ነው። ይሄ ቃል ኪዳን ባለበት ቦታ ዛሬን እና እናንተ እስከ ኃጢአታችንና እስከ በደላችን እግዚአብሔር ተቀበለን። እናታችን ድንግል ማርያም ተቀበለችን። እንደኛ ክፋት ሳይሆን እንደሱ ቸርነት፣ እንደኛ ኃጢአት ሳይሆን እንደሱ መልካም ፈቃድነት ወደዚህ ቦታ እንድንመጣ እግዚአብሔር እናታችን ድንግል ማርያም ፈቀደችን። ለዚያ ነው ይህ ሁሉ ቃል ኪዳን ሳለ ታዲያ የዚህ የቃል ኪዳኑ ታሪክ ብዙ ነው። እጹብ ድንቅ የሆነ ረቂቅ ነው። ነገር ግን ከረጅሙና አጭሩን ልነግራችሁ እኔ የምናገርበትን አንደበት እናንተ የምትሰጡበት ሕዝነ ልቦና እግዚአብሔር ይለግሰን። እግዚአብሔር ከሁላችን ጋር ይሁን። ይህ ሳለ ይሄ የገዳም ታሪክ ይህ ቤተ ክርስቲያኑ ባልነበረበት ሰዓት በስውር እንደሚገለገልበት በስውር ቅዳሴ እንደሚቀደስበት አባቶች በትንቢት ሲናገሩ ነው ደግሞ በታሪክ አስቀምጠው ዛሬ ታሪኩን አራቀን በሚገባው ሁናቴ እየተናገርን እያስተማርን ዛሬ ብዙ ምዕመናን ወደዚህ ቦታ ላይ መጥቷል። ማለትም ታሪኩ ነው። እንዴት ነው ብትሉ የዚህ የገዳም ታሪክ ይህ ቦታው የእረኞች ማገጃ ነበር ይላሉ አባቶች። ቤተ ክርስቲያን በዚህ ቦታ ላይ የለም፣ በርቀት ነው እየሄዱ የሚያገለግሉት። ከዚያን እግዚአብሔር ለየዋሆች ቅርብ ነው፣ ቅርብ ለየዋሃን ልብ። ለብዙ አባቶች እዚህ ቦታ ላይ